አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የመዲ ዩቲዩብ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? የጠፋፍኩት ለምን ነገር ጠፍቻለሁ ማለት ነው። እና ዛሬ ወጣ ብዬ ከቤት ዘወር እያልኩ ነው ማለት ነው። እና ያው አረብ አገር ላይ ስትኖር በነገራችን ላይ ሱቅ ስትሄዱ የምትፈልጉትንም አታውቁትም። በነገራችን ላይ አይናችሁ አዋጅ ነው የሚሆነው እና የምትፈልጉታችሁ የማትፈልጉትን ገዝታችሁ ትመጣላችሁ ማለት ነው። ማነው እንደዛ አይነት አመለካከት የለው። የሆነ ቱቅ እሄዳለሁኝ ግን ደስ የሚለኝ ነገር ሁሉ በቃ ብዬ ልንገራችሁ የቱን ይዤ የትኛውን ጥዬ ልምጣ ነው የምለው ማለት ነው። እና ጓደኛዬ ጋር ወጣ ብዬ ፋፋሽ እያልኩኝ ነበረ ማለት ነው። እና ምላችሁ ፈልጌ ነው ያው ሱቅ ስትሄዱ ብር አታስሩ፣ እውነት ለመናገር ማለት ነው። ብራችሁን ያዙ። እህት ማገር ስትገቡ ትገዙታላችሁ። ወርቅ ግዙ፣ የሚጠቅማችሁን ነገር አድርጉ። ይህ ልብስ ምንም ተገዝቶ ቢቀመጥ ምንም የሚሰራው ነገር የለም። ያኔ የሚያስፈልጋችሁ ነገር እየገዛችሁ ማለት ነው። ብራችሁን ያዙ እንጂ ሱቅ በወጣችሁ ቁጥር ሁሉ እየገዛችሁ ብራችሁን አታጥፉ ማለት ነውና ብራችሁን ያዘረጋችሁ እናቶች አገር ስትገቡ የምትፈልጉትን ነገር ትገዛላችሁ። አገርም ላይ በነገራችሁ ላይ ሞልቷል፣ እውነት ለመናገር ማለት ነው። ብር ብቻ ነው የሚያስፈልገው እና ብራችሁን ይዛችሁ አገራት ስትገቡ ትገዙታላችሁ ማለት ነው። እና ጓደኛዬ ጋር ወተን እንግዲህ በቃ የማንገዛው ነገር የለም ለመናገር በቃ የሆነ ሲጀመር እገዛለሁ ብላችሁ ያላሰባችሁትን ነገር ነው ገዝታችሁ የምትመጡት። ወላሂ ማለት እኔ የምገዛውን ነገር እማልገዛውን ነገር ገዝቼው እመጣለሁ ያላሰብኩትም ማለት ነውና እዚህ ደግሞ እንግዲህ የልጆች ልብስ ነው። በቃ ልብስ ልንገራችሁ በጣም ርካሽ ነው። አንድ ብር ከ20 ምናምን 2 ብር ነው። ከዛ የበለጠ ልብስ የለም። ግን ትንሿ ብር ስትጠራቀም ብዙ ብር ይሆናል ማለት ነው። በቃ ምን ብዬ ልንገራችሁ፣ አወጣለሁ ሆናችሁ ያላሰባችሁት ወጭ ታወጣላችሁ ማለት ነውና እንደኔ ሱቅ መዞር የምትወዱ ማለት ነውና ብራችሁን ያዙ እናቶች። የሚጠቅማችሁ አሁን ላይ ብር ነው። ብራችሁን እየያዛችሁ ማለት ነው። እና እዚህ ጋር እንደምታውቁት እንግዲህ በቃ ዘወር ከጓደኛዬ ጋር ምናምን ተዝናናን። የህፃን ልጅ ለብስ ብቻ አላቅም እንዴት እንደሚሄድ ደስ እንደሚል ማለት ነው። ብቻ ልጅ በወለድኩኝ ልጅ በነበረኝ ነው የሚያስብለው ማለት ነው። እና ከየት ይመጣል እና ደስ የሚነችት ነበረ እያሳለፍ ነው። እናንተም አንዳንድ ጊዜ እንደዚህ ወጣ እያላችሁ ራሳችሁን ጆይን አድርጉ ማለት ነው። ቤት ሁሌ መቀመጥ ጥሩ አይደለም። ወጣ ብላችሁ አንዳንድ ጊዜ በቃ ስትወስዱ ነፋስ ምናምን ነገር ላይምሯችሁም በጣም ጥሩ ነው። ሁሌ አንድ አይነት ነገር ብር ላይ በጣም ነው የሚያስጠላው። ሁሌ ስራ ራሱ ያስጠላል። እውነቴን ነው የምላችሁ ማለት ነውና ግን አንዳንዴ ወጣችሁ ደግሞ በቃ ራሳችሁን ስታዝናኑ ምናምን የሆነ ለየት ያለ ነገር ስታዩ አይምሯችሁ ይታደሳል። ጥሩ ነገር ታስባላችሁ። ብቻ ሁሉ ነገራችሁ ነው የሚቀየረው ማለት ነውና ወጣ እያላችሁ ራሳችሁን አንዳንዴ ትሪት አድርጉ ማለት ነው። ሁሌ አንድ አይነት ጥሩ አይደለም ስላችሁ ይሄን ስላችሁ ነው አብራታ አጥፎ ግን በቃ ስላችሁ በቃ የሚያስፈልጋችሁን ነገር እያደረጋችሁ ከዛ ውጭ ግን ወጣት ነው ላይ ስንሆን ከባድ ነው ማለት ነው። ብር ማጥፋት ላይ ያየነውን ነገር ካልገዛን እያለን የምንፈልገውን ሳይሆን የማንፈልገውን ሁሉ ነገር ነው የምንገዛው ማለት ነውና ከእንደዛ አይነት ነገር ደግሞ ቆጠብ ብለን የመጣንበት አላማችንን በማስታወስ የሚያስፈልገን ነገር ብቻ እያደረግን ነገና መራመድ አለብን ማለት ነው። ወርቅ ግዙ። ወርቅ በጣም ይጠቅማችኋል። ምን እንምላችሁ እንደዚህ ኮተት ከመሰብሰብ ወርቅ ግዙ፣ አጠራቅሙ። ዛሬ ገዛችሁት ነገ ላይ የምትንብቱ ራሱ ትልቅ ነገር ነው ማለት ነውና እዚህ ጋር ደግሞ ጓደኛዬ ጋራት ምናምን ነገር ልንበላ ገባን፣ በላን፣ ጠጣን፣ ተዝናናን፣ በቃ ፏፈሻልን እና በጣም የሚያምረው ምግብ ቤት ራሱ በጣም ደስ ይላል። በቃ አንዳንዴ እየወጣችሁ ራሳችሁ እንደዚህ ፈታ ዘና እያደረጋችሁ ህይወትን ግፉት ማለት ነው። እሺ ሁሉ የመዳም ኩሽና ይሰለቻል። የምሬን ነው የምላችሁ። አንዳንዴ እንደዚህ ጤናችሁ ጆይን እያደረጋችሁ እንትን በሉ ማለት ነው።